ሽንታችሁ ቶሎ ቶሎ እየመጣ እንዳስቸግራችሁ የሚያደርጉ አራት ነገሮች። አንደኛ፣ የሽንት ትቦ ኢንፌክሽን። በምትሸኑበት ወቅት የማቃጠል ወይም የህመም ስሜት የሚሰማችሁ ከሆነና የሽንት ሽታ ከተቀየረ ኢንፌክሽን ሊሆን ይችላል። ሁለተኛ፣ የስኳር በሽታ። የስኳር በሽታ ሲኖር ሰውነታችን ከፍተኛ መጠን ያለውን ስኳር ለማስወገድ በሚያደርገው ጥረት በቀን ብዙ ጊዜ እንድንሸና ያደርገናል። ሶስተኛ፣ የፕሮስቴት እብጠት። ፕሮስቴት የወንድ ዘር ፈሳሽን የሚያመርት እጢ ሲሆን በሽንት ትቦ ዙሪያ የሚገኝ ነው። በተለያዩ ምክንያቶች ሲያብጥ የሽንት ትቦን በመጫን ሽንት ቶሎ ቶሎ እንዲመጣ ያደርጋል። ወንዶች ከ50 ዓመታችሁ በኋላ ዓመታዊ የፕሮስቴት እጢ ቼክአፕ ብታደርጉ ይመከራል። አራተኛ፣ እርግዝና። በእርግዝና ወቅት የሚኖሩ የሆርሞን ለውጦችና ማህፀን በጋራ በመሆን በፊኛ ላይ በሚያሳድሩት ተጽዕኖ ምክንያት ነፍሰ ጡር ሴቶች ቶሎ ቶሎ እንዲሸኑ ያደርጋቸዋል። ሽንት ቶሎ ቶሎ መጣ የሚባለው ብዙ ውሃ ሳትጠጡ በቀን ከ7 እስከ 8 ጊዜ ወደ ሽንት ቤት የምትመላለሱ ከሆነ ነው። ከዛ በተጨማሪ ከወትሮ በተለየ መልኩ ወደ ሽንት ቤት የምትመላለሱ ከሆነና ይህም በግል ሕይወታችሁና ስራችሁ ላይ ጫና ማሳደር ከጀመረ ነው። ስለዚህ እነዚህ ምልክቶች ካስተዋላችሁ ወደ ሕክምና በመሄድ አስፈላጊውን ምርመራ ማድረግ ይኖርባችኋል። እናንተ በቀን ስንት ጊዜ ወደ ሽንት ቤት ትመላለሳላችሁ? ኮሜንት ያደርጉልን። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ።